በመቀጠል የዕለቱን የፕሮግራም መክፈቻ በይፋ እንዲከፍትልን አርበኛ ኢንጂነር ደሳለኝ ሳስብሸዋ የአፋብን የሥራ አስፈጻሚ አባልና የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ዋና መሪ ወደ መድረክ በሞራል ተቀበሉልን። መልካም። የተከበራችሁ የሃይማኖት አባቶች፣ የተከበራችሁ የሀገር ሽማግሌዎች፣ የተከበራችሁ የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሮች፣ የተከበራችሁ የአማራ ፋኖ ብሔራዊ ንቅናቄ አሳምነው ዕዝ ከፍተኛ አመራሮች፣ የተከበራችሁ የኮርና የክፍለ ጦር አመራሮች፣ የተከበራችሁ የሰባት ለሰባ የክፍለ ጦር አመራሮችና የሰራዊት አባላት፣ የተከበራችሁ የክላስተርና የቀበሌ አመራሮች፣ ውድ አካላችሁን የማትተካ ነፍሳችሁን አስይዛችሁ በዱር በገደሉ ፀሐይ ቁሩ ሳይበግራችሁ ረሃብ ጥሙ ሳያሸንፋችሁ ኮረብታና ሸንተረሩን አቋርጣችሁ በእግዚአብሔር መልካም ፈቃድ እንኳን በሰላም መጣችሁ። የግፎች ሁሉ መሞከሪያ የሆነ የአማራ ሕዝብ ላለፉት 5 ዓመታት ማዕከላዊ በሆነ መልኩና ህገ መንግስታዊ ድጋፍ እየተደረገበት የዘር ማጽዳት፣ ማጥፋትና ማሳደድ የገዢው መደብ የመደበኛ ስራው የእቅዱ አካልና ተግባር ሆኖ አሳይቶናል። ፍትህና ፍርድ አዋቂ አማራ ህዝብ በሐሰት ትርክት ተተብትቦ በሰላም ወጥቶ መግባት ቅጣት ሆኖበታል። ከሰራት ሀገሩ ላይ በግፍ ተፈናቀለ፣ በዶዘር ተቀበረ፣ በጅምላ ተረሸነ የሚለው የዕለት ተዕለት ዜናው መሆኑን ሲረዳ ያለ ፈጣሪውና ያለ ክንዱ መዳኛ እንደሌለው አውቆ ከዛሬ 3 ዓመታት ገደማ በፊት ለህልውናው ተጋድሎ ተማምሎ አገዛዙን በይፋ ገጠሙ። እሳት ቢያንቀላፋ ገለባ ጎበኘው እንደሚባለው ሆኖ እንጂ ድሮም ትግሉ ልጅ ቢሮጥ አባቱን አይቀድምም እንደሚለው ብሂል መሆኑን ለአማራ ህዝብም ይሁን ታሪክን ለሚያውቅ ኢትዮጵያውያንና ትውልደ ኢትዮጵያውያን የተደበቀ አልነበረም። የህዝባችንን የህልውና ትግል ወደ ኋላ ለማስቀረት እንደማይቻል የታወቀ ቢሆንም ትግሉን ለማደናቀፍ እና ለመበተት ወደ ኋላ ለመጎተት በስሙ የተፈጠሩ ምስለኔዎች ትግሉን በታለመለት ጊዜ ግቡን እንዳይመታ በወንድማማቾች መካከል መጠራጠርን ሲዘሩ ቆይተዋል። ይሁን እንጂ ሁሉም በጊዜው ነውና በእግዚአብሔር መልካም ፈቃድ ፈጣሪ በወደደ ዕለት ህዝባችንም ሰራዊታችንም ደጋፊያችንም የፈለጉትን አንድነቱን አደረገ። በመሆኑም በተለያየ ቦታ ቆይታችሁ በአንድ ስም ስትጠሩ የነበራችሁ ወንድሞቻችን ኮማንዶ ማራኪዎቹ የሰባት ለሰባ ክፍለ ጦር አመራሮችና የሰራዊት አባላት ስትናፍቋትና ስንናፍቃት ስለነበረችው የደስታ ቀን እንኳን በሰላም ደረሳችሁ። እንኳን ደስ አላችሁ እያልኩ የአማራን ህዝብ ለማጥፋት የሚመኙትን ሁሉ መከላከልም ይሁን ማጥቃት የሚቻለው በአንድነት ብቻ መሆኑን ከዚህ አንድነታችን በኋላ ያገኘነው ድል ጉልህ ማሳያ ነው። ስለሆነም በፍጹም ከጎጠኝነትና ከመንደርተኝነት ብሎም ከቡድነኝነት በጸዳ መልኩ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆናችሁ ድርጅታችን የሚያወርደውን ተልዕኮ ያለምንም መሸራረፍ እንድትፈጽሙና ለቀጣይ ግዳጅ ዝግጁ እንድትሆኑ እናሳስባለን። ህልውናችን በተባበረ ክንዳችን። ክብር ለትግሉ ሰማዕታት። አመሰግናለሁ።